መጀመር ከመጀመር በፊት ፍርሃት እስኪጠፋ እየጠበቀ ከሆነ እውነቱን ልንገርህ፣ ለዘላለም ብትጠብቅ አይጠፋም። ፍርሃት የመጀመሪያ እርምጃ ነው። አንድ ወጣት በሸለቆ ማዶ ወደምትገኝ ውብ ከተማ ለመድረስ ያልም ነበር። ነገር ግን አንድ ችግር ነበረ። ወደ ከተማ ለመድረስ ብቸኛ መንገድ ከሸለቆ በጣም ከፍ ብሎ የተንጠለጠለ አሮጌ እንጨት ድልድይ ማቋረጥ ነበር። በድልድዩ ዳርቻ ላይ ሲቆሙ እግሮቹ መንቀጥቀጥ ጀመሩ። ንፋሱ በኃይል ይነፍስ ነበር። ድልድዩም ይንቀጠቀጥ ነበር። ልቡ በብርቱ ይመታ ነበር። ድልድዩ ቢሰበርስ ብሎ አሰበ። ወድቅስ? ስለዚህ ተመልሶ ወደ ቤት ሄደ። በሚቀጥለው ቀን ተመለሰ። እንደገና ፍርሃቱ አእምሮውን ሞላው። እንደገና ተመልሶ ሄደ። ይህ ለብዙ ሳምንታት ቀጠለ። ከዚያም አንድ ቀን አንድ ሽማግሌ በመንገድ መጣ። ወጣቱ እንዲህ ሲል ጠየቀው፣ ያንን ድልድይ ለማቋረጥ አልፈራህም ነበር? ሽማግሌው ሰው ፈገግ አሉ። በእርግጥ ፈርቼ ነበር። ወጣቱም በግርምት ተመለከተው። ፈራህ? አዎ ሲል ሽማግሌው ሰው መለሰ። ድፍረት ማለት ፍርሃት አለመኖር አይደለም። ድፍረት ማለት ፍርሃት ካንተ ጋር እያለ እንኳን ቀጣዩን እርምጃ መውሰድ ነው። ሽማግሌ ሰው ወደ ድልድዩ ተራመዱ። ከዚያ አንድ ጥንቃቄ የተሞላበት እርምጃ፣ ከዚያ ሌላ። ድልድዩ ይወዛወዝ ነበር፣ ነገር ግን መቋቋም ቻለ። እሱን ሲመለከት ወጣቱ አንድ ነገር ተረዳ። ድልድዩ አላቆመውም ነበር። ጥልቅ ትንፋሽ ወስዶ አንድ እግሩን ድልድይ ላይ አሳረፈ። ከዚያም ሌላ። በእያንዳንዱ እርምጃ በራስ መተማመኑ አደገ። ማዶ ሲደርስ ለሳምንታት ሲቆጣጠረው የነበረው ፍርሃት እንደ ትዝታ ብቻ ቀረ። ከዓመታት በኋላ ሰዎች የእሱን ስኬት እያደነቁ ነበር። ከመጀመሪያ ጀምሮ ደፋር እንደነበረ አሰቡ። ነገር ግን እውነታውን አያውቁም ነበር። ለሱ ትልቁ ድል አልነበረ ከከተማ መድረሱ። የሱ ትልቁ ድል ገና ሲፈራ የመጀመሪያ እርምጃ መውሰዱ ነበር። ትምህርቱ ቀላል ነው። ፍርሃት ሁል ጊዜ ትልልቅ እድሎች መግቢያ ላይ ይቆማል። ፍርሃት እስኪጠፋ ከጠበቅ ለዘላለም ትጠብቅ ይሆናል። ነገር ግን ፍርሃት ላይ ሆነ አንድ ትንሽ እርምጃ ከወሰድክ አንድ አስደናቂ ነገር ታገኛለህ። ፍርሃት ግድግዳ አይደለም፣ እሱ በር ነው። እና በዛ በር ማዶ እያለምከው የኖርከው ህይወት አለ።